እዚህ ቦታ ላይ ማወቅ ያለባችሁ ነገር አለ። እሱም አንዳንድ ጊዜ ኢሜይል በመዝለል ስልክ ቁጥር ብቻ እናስገባለን። ከዛ ቫሊዴት ስንለው ስልክ ቁጥራችን ላይ ኦቲፒ አይመጣም። እንዲህ ሲያጋጥመን ተመልሰን ኢሜይላችንን እናስገባለን። ሰላም ጤና ይስጥልኝ። በዚህ ቻናል ለኢትዮጵያውያን ጠቃሚ የሆኑ መረጃዎችን እናቀርባለን። በዛሬው ቪዲዮ ደግሞ እንዴት አስቸኳይ ፓስፖርት አፕላይ ማድረግ እንደምትችሉ አሳያችኋለሁ። እንደምናውቀው ኢሚግሬሽን አሰራሩን እያዘመነና ዲጂታላይዝ እያደረገ ነው። ይህ ደግሞ አሰራሩን ቀልጣፋ ቢያደርግም አዳዲስ መረጃዎችን መከታተል አስፈላጊ ነው። ለአስቸኳይ ፓስፖርት አፕላይ ከማድረጋችሁ በፊት ማወቅ ያለባችሁ ነገሮች አሉ። የመጀመሪያው የሚያስፈልጉ ሰነዶችን ማዘጋጀት ነው። ሰነዶቹም የታደሰ የቀበሌ መታወቂያ፣ በርዝ ሰርቲፊኬት እና ናሽናል አይዲ ናቸው። እነዚህን ዶክመንት ቀድማችሁ ማዘጋጀት አለባችሁ። ሌላው ክፍያ ነው። የፓስፖርት ክፍያ በተመለከተ ለመደበኛ አፕላይ የምታደርጉ ከሆነ 5000 ብር ያስከፍላችኋል። አስቸኳይ ፓስፖርት የምትፈልጉ ከሆነ ደግሞ የ2 ቀን 25000 ብር ያስከፍላችኋል። የ5 ቀን ደግሞ 20000 ብር ያስከፍሏችኋል። እነዚህን ነገሮች በማወቅ ቀድማችሁ መዘጋጀት አለባችሁ። አፕላይ ለማድረግ መጀመሪያ ብሮሰራችን እንከፍታለን። ከዛ immigration.gov.it ብለን ሰርች እናደርጋለን። ወደ ኦፊሻል ኢሚግሬሽን ፖርታል ሰርቪስ ይወስደናል። ሁለት አማራጮች እናገኛለን። የመጀመሪያው ሎጊን ነው። ከዚህ በፊት ሬጂስተር አድርጋችሁ ከሆነ በዩዘር ኔም እና ፓስወርዳችሁ መግባት ትችላላችሁ። ካልሆነ ሬጂስተር የሚለውን ክሊክ በማድረግ ትመዘገባላችሁ። አሁን ሬጂስተር የሚለውን ክሊክ እናደርጋለን። አይደንቲፊኬሽን ታይፕ ጋር በማምጣት ክሊክ እናደርጋለን። በሁለት መንገድ ለአስቸኳይ ፓስፖርት አፕላይ ማድረግ እንችላለን። የመጀመሪያው የመስሪያ ቤት መታወቂያ ሲሆን ገቨርንመንት አይደንቲፊኬሽን ነምበር የሚለውን እንመርጣለን። ሁለተኛው ደግሞ የቀበሌ መታወቂያ ሲሆን ሬሲደንት አይደንቲፊኬሽን ነምበር የሚለውን እንመርጣለን። አሁን ሬሲደንት አይደንቲፊኬሽን ነምበር የሚለውን እመርጣለሁ። ከዛ መታወቂያ ቁጥሩን እዚህ እናስገባለን። ካስገባን በኋላ ሰርች የሚለውን ክሊክ እናደርጋለን። ፈርስት ኔም የሚል ቦታ ላይ ስማችሁን ሳትሳሳቱ በእንግሊዘኛ አስገቡ። ሚድል ኔም የሚል ቦታ ላይ ደግሞ የአባታችሁን ስም በእንግሊዘኛ አስገቡ። ላስት ኔም የሚል ቦታ ላይ ደግሞ የአያታችሁን ስም በእንግሊዘኛ አስገቡ። ከዛ በእንግሊዘኛ ያስገባችሁትን ደግማችሁ በአማርኛ እዚህ ቦታ ላይ አስገቡ። ከዛ በርዝ ዴት እዚህ ቦታ ክሊክ በማድረግ እንሞላለን። ስትሞሉ ከፈለጋችሁ ወደ ኢትዮጵያን ካላንደር ቀይራችሁ መሙላት ትችላላችሁ። ከዛ ዲኬድ እዚህ ቦታ ክሊክ በማድረግ ቀይረን መምረጥ እንችላለን። ከዛ የተወለዳችሁበትን ዓመተ ምህረት ምረጡ። ወሩን ደግሞ ከነዚህ ውስጥ ምረጡ። ከዛ ቀኑን ምረጡ። ከጨረሳችሁ በኋላ አክሴፕት የሚለውን ክሊክ አድርጉ። ዓመታችሁን ካልኩሌት አድርጎ ያወጣል። በርዝ ሰርቲፊኬት ነምበር የሚለውን መሙላት ግዴታ ስላልሆነ መዝለል ትችላላችሁ። ከዛ ጀንደር ከዚህ ምረጡ። እዚህ ቦታ ላይ ማወቅ ያለባችሁ ነገር አለ። እሱም አንዳንድ ጊዜ ኢሜይል በመዝለል ስልክ ቁጥር ብቻ እናስገባለን። ከዛ ቫሊዴት ስንለው ስልክ ቁጥራችን ላይ ኦቲፒ አይመጣም። እንዲህ ሲያጋጥመን ተመልሰን ኢሜይላችንን እናስገባለን። ከሞላን በኋላ ቫሊዴት እንላለን። ከዛ ኢሜይሉ ላይ ኦቲፒ ይላካል። ከዛ ኦቲፒውን እዚህ ቦታ ስናስገባ ቫሊዴት ያደርግልናል። አሁን ደግሞ ተመልሰን ቅድም የሞላነውን ስልክ ቁጥር ቫሊዴት እናደርጋለን። አሁን በትክክል ኦቲፒ ስልካችን ላይ ይመጣልናል ማለት ነው። በዚህ ሁኔታ የኦቲፒን ችግር መፍታት እንችላለን። ዩዘር ኔም በቀላሉ ማስታወስ የምትችሉትን አስገቡ። ከዛ ቫሊዴት አድርጉ። ከዛ ፓስወርድ አስገቡ። የምታስገቡት ፓስወርድ ቀላልና ጠንካራ መሆን አለበት። ከዛ ፓስወርዱን ደግማችሁ ሙሉ። ከጨረሳችሁ በኋላ ሬጂስተር የሚለውን ክሊክ አድርጉ። እንደዚህ አይነት ኢረር ከመጣባችሁ እዚህ ቦታ ላይ ክሊክ በማድረግ ማጥፋት ትችላላችሁ። ከዛ ሎጊን የሚለውን ክሊክ እናደርጋለን። ቅድም የሞላነውን ዩዘር ኔም እናስገባለን። ከዛ ፓስወርዳችን እናስገባለን። ኦቲፒ የምናገኝበት ሁለት አማራጮች አሉ። እነሱም ኤስኤምኤስ እና ኢሜይል ናቸው። ስለዚህ ከሁለቱ አንዱን ምረጡ። ከዛ ሎጊን የሚለውን ክሊክ አድርጉ። የተላከላችሁን ኦቲፒ እዚህ ባዶ ቦታ ላይ ያስገቡ። አፕላይ ለማድረግ ኦርዲነሪ ፓስፖርት የሚል ጋር በማምጣት ስታርት አፕሊኬሽን የሚለውን ክሊክ አድርጉ። ከዛ ለራሳችን አፕላይ ስለምናደርግ ማይሰልፍ የሚለውን እንመርጣለን። ኢሚግሬሽን 3 አይነት የፓስፖርት አገልግሎት አላቸው። የመጀመሪያው የ2 ቀን አገልግሎት ነው። ሁለተኛው የ5 ቀን አገልግሎት ነው። ሌላው ደግሞ መደበኛ የሚባል አገልግሎት ነው። አሁን አስቸኳይ ፓስፖርት አፕላይ ስለምናደርግ 5 ዴይ ሰርቪስ የሚለውን ክሊክ እናደርጋለን። ከዛ አይ አክሰፕት የሚለውን ቲክ በማድረግ ኔክስት እናደርጋለን። አሁን ወደ ታች ዝቅ በማድረግ ያልተሞሉ ነገሮችን እንሞላለን። ሪጅን ኦፍ በርዝ እንመርጣለን።
ከዛ የተወለድንበትን ቦታ እዚህ እናስገባለን። የትውልድ ቦታ ፓስፖርት ላይ ስለምጻፍ በትክክል ማስገባታችሁን አረጋግጡ። ሌሎቹን ቅድም ስለሞላን ወደ ታች እንሄዳለን። ከዛ ኦኩፔሽን የሚል ቦታ በመምጣት ስራችንን እንመርጣለን። ማሪታል ስታተስ ጋር በመምጣት የትዳር ሁኔታችንን እንመርጣለን። ከዛ ኔክስት እናደርጋለን። አሁን ደግሞ አድራሻን እንሞላለን። ሪጅን ጋር በመምጣት የምንኖርበትን ክልል እንመርጣለን። ከዛ ዞን እንመርጣለን። ወረዳ እንመርጣለን። ቀበሌ መዝለል እንችላለን። ከዛ ሲቲ ግዴታ ስለሆነ ከተማችንን እንሞላለን። ሆም አድሬስ እናስገባለን። ከዛ ኔክስት እናደርጋለን። አሁን ደግሞ አስፈላጊውን ዶክመንት እናስገባለን። ቅድም በመረጥነው መሰረት ቀበሌ መታወቂያ እናስገባለን። መታወቂያው ካለበት ከመረጥን በኋላ ሰሚት የሚለውን ክሊክ እናደርጋለን። እንዲሁም በርዝ ሰርቲፊኬት እናስገባለን። ከዛ ኔክስት እናደርጋለን። አሁን ደግሞ አሻራ የምንሰጥበትን ቦታ እንሞላለን። ካንትሪ የሚል ቦታ በመምጣት ኢትዮጵያን እንመርጣለን። ከዛ አሻራ የምንሰጥበትን ቦታ እዚህ ክሊክ በማድረግ እንመርጣለን። አፖይንትመንት ዴት የሚለውን ክሊክ በማድረግ አሻራ የምንሰጥበትን ቀን እንመርጣለን። ከዛ ታይም ስሎት የሚለውን ክሊክ በማድረግ ሰዓቱን እንመርጣለን። ከጨረስን በኋላ ስኬጁል የሚለውን ክሊክ እናደርጋለን። ሰሚት የሚለውን ክሊክ እናደርጋለን። በዚህ ሁኔታ የሞላነውን በፒዲኤፍ መልክ ይሰጠናል። እዚህ ቦታ ላይ ክሊክ በማድረግ ዳውንሎድ እናደርጋለን። ይህንን ፒዲኤፍ አሻራ ለመስጠት ስንሄድ መያዝ አለብን። ክፍያ ለመፈጸም ኔክስት እናደርጋለን። ከዛ እዚህ ቦታ ላይ ክሊክ እናደርጋለን። ፕሮሲድ ቱ ፔሜንት የሚለውን ክሊክ እናደርጋለን። ክፍያ ወደምንፈጽምበት ቦታ ይወስደናል። በሶስት አማራጮች መክፈል እንችላለን። እነሱም ሲቢኢ ሞባይል ባንኪንግ፣ ቴሌብር እና ሲቢኢ ብር ናቸው። ስለዚህ ከነዚህ ምርጫዎች የሚመቻችሁን መምረጥ ትችላላችሁ። ከዛ ኮንቲኒው የሚለውን ክሊክ እናደርጋለን። የክፍያ ኢንስትራክሽን ይህንን ይመስላል። አፕላይ ያደረግነው የ5 ቀን ሰርቪስ ስለሆነ ክፍያው 20,000 ብር ነው። የምንከፍለው ደግሞ በዚህ ኦርደር ኮድ ነው። ክፍያ ከፈጸማችሁ በኋላ የከፈላችሁበትን ሬሲት ዳውንሎድ በማድረግ ፕሪንት አድርጋችሁ ያዙ። እንዲሁም በቀጠሮ ቀን ስትሄዱ ፋይዳ መታወቂያችሁን ያዙ። በዚህ ሁኔታ ለአስቸኳይ ፓስፖርት አፕላይ ማድረግ ትችላላችሁ። ቪዲዮውን ከመጨረሳችን በፊት ጥቂት ምክሮችን ልስጣችሁ። ፓስፖርት ለማውጣት ደላላ አያስፈልግም። በህጋዊ መንገድ በራሳችሁ መጨረስ ትችላላችሁ። እናንተ ማድረግ የምትችሉትን ነው ደላሎቹም የሚያደርጉት። በደላላ በኩል መሞከር ለተጨማሪ ወጪ መዳረግ ነው። ሌላው ኦንላይን አፕላይ ስታደርጉ ስማችሁን እና የትውልድ ቀናችሁን በትክክል መሙላታችሁን እርግጠኛ መሆን አለባችሁ። ጥቃቅን ስህተቶች ሂደቱን ሊያስተጓጉሉ ይችላሉ። ሌላው በቀጠሮ ቀን በጠዋት ብትሄዱ ይመረጣል። ምንም እንኳን ስኬጁል ስታደርጉ የሰዓት ምርጫዎች ቢኖሩ በቀጠሮ ቀናችሁ ግን አገልግሎት የምታገኙት በሰልፍ ስለሆነ በጠዋት ብትሄዱ መልካም ነው። ይህ ቪዲዮ ጠቃሚ እንደነበረ ተስፋ አደርጋለሁ። በራሳቸው አፕላይ ለማድረግ ያልተመቻችሁ ሰዎች እኔ አፕላይ አደርግላችኋለሁ። የኔን ቴሌግራም ዩዘር ኔም ዲስክሪፕሽን ስር አስቀምጥላችኋለሁ። በዛ ልታገኙኝ ትችላላችሁ። ማንኛውንም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም እመልስላችኋለሁ። ቪዲዮውን ከወደዳችሁ ላይክ አድርጉ። መሰል ጠቃሚ መረጃዎችን ለማግኘት ደግሞ ቻናሉን ሰብስክራይብ አድርጉ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።